ሰላም ውዶቼ እንኳን ወደ ያሉና ቻናል በሰላም መጣችሁ እያልኩኝ በዛሬው የፊልም ታሪካችን በ2020 የወጣውን ኢዚ ኤንድ ኦዚ የተሰኘውን ቆንጆ የፍቅር ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ማብቂያ አብራችሁን ቆዩ እያልኩኝ ወደ ፊልሙ የሚጀምረው አንድ ኢዚ የምትባል ከሀብታም ቤተሰብ የተወለደች ልጅን ያሳየናል። ኢዚ ከህፃንነቷ ጀምሮ በቅንጦት ያደገች ስትሆን ወላጆቿም ለልጃቸው ጥሩ ህይወትን ስለሚመኙላት የኢዚ ህይወት ሙሉ በሙሉ በሚባል በቤተሰቦቿ ቁጥጥር ስር ነው። ምንም እንኳ ኢዚ ቤተ መንግስት ውስጥ ብትወለድም እሷ ግን ብዙ ደስተኛ አልነበረችም። የኢዚ ቤተሰቦች ብዙ ጊዜያቸውን እሷ ጋር ስለማያሳልፉ የኢዚ ጓደኞች የቤት ውስጥ ሼፎችና ሰራተኞችም ነበሩ። ኢዚም በዚህ ምክንያት ለምግብ ማብሰል የተለየ ፍቅር ይኖራታል። እናቷ ግን ውጤቷን ስትመለከት እየቀነሰ ስለነበር በዚህም ሼፎቹ እያዘናጓት ነው በማለት ሁሉንም ታባርራቸዋለች። ኢዚም በዚህ በጣም ታዝናለች። በሌላ በኩል ኦዚ የሚባል ልጅ ከእናቱ ክላውዲያ እና ከአያቱ ጋር አነስተኛ ኑሮን ይኖራል። ታዲያ አንድ ቀን አያታቸው በዝርፊያ ወንጀል እስር ቤት ይገባል። ኦዚ የተማረበት ትምህርት ቤት ብዙ ቁጥጥር የሌለውና ተማሪዎች ከትምህርቱ በላይ እርግጫና ቦክስን ተምረውበት የሚወጡበት አይነት ነው። በዚህም ኦዚ ከልጅነቱ የቦክሰኝነት ፍላጎት ያድርበታል። ከዓመታት በኋላ ኢዚ አድጋ አሁን ላይ የምግብ ዝግጅት ሙያን በግሏ ስትማር፣ ህልሟ ግን በኒውዮርክ ሂዳ የምግብ ሙያን መማር ነበር። ነገር ግን ቤተሰቦቿ እንደ ማንኛውም ሰው ጥሩ ዩኒቨርሲቲ ገብታ በዲግሪ እንድትመረቅና አይካለች ግን ለሼፍነት ሙያ የሚያወጡት ገንዘብ እንደሌለ ይነግሯታል። ኦዚ በግሉ እናቱ የ40,000 ዩሮ የገንዘብ ዕዳ እንዳለባት ይረዳል። ኦዚ የልጅነት ህልሙ አድጎ በቦክስ ችሎታው ጎበዝ ስለነበር ኮቹ ካያስ ከሚባል ሌላ ቦክሰኛ ጋር የውድድር እድል እንዳለውና ነገር ግን ያህል ለማድረግ 8,000 ዩሮ ማስያዝ እንዳለበት ይነግረዋል። ይህ ግን ለኦዚ ፍጹም ማይቻል ነበር። ኢዚ ለጓደኛዋ ካሚላ ቤተሰቦቿ የሼፍነት ሙያን ለመማር ገንዘብ እንደከለከሏትና ምናልባትም ተራ አስተናጋጅነት ስራን ብትሰራ ለስማቸው ስለሚፈሩ እንደሚከፍሉላት በማሰብ ስራ ለመቀጠር ወደ አንድ ካፌ ታመራለች። እዛ ካፌ ውስጥም ኦዚ ለጓደኞቹ ገንዘብ እንደሚያስፈልገውና ካልሆነ ግን ህይወቱ እንደዚህ ሽማግሌ የግንባታ ሰራተኛ ሆኖ መቅረቴ ነው ይለዋል። ቹኒ ግን የሀቅ ስራ ምንጊዜም ጥሩ እንደሆነ ሲናገር የኦዚ ህልም ግን ከድህነት መላቀቅ እንጂ በድህነት መማቀቅ እንዳልሆነ ይነግረዋል። ያ ሽማግሌ መጥቶ ለመጣላት ሲሞክር ኦዚ የቦክስ ክህሎትን ተጠቅሞ በአንድ ቡጥ ይዘርረዋል። ይህን የተመለከተችው ኢዚም አንድ ሀሳብ ይመጣላታል። ኦዚ ኃይለኛና ተደባዳቢ እንደሆነ ስላሰበች ምናልባትም ቤተሰቦቿ ከተደባዳቢ ወንድ ጋር ከሆነች እሱን እንድተው ገንዘብ ሊሰጧት እንደሚችሉ በማሰብ ኦዚም በጣም ኩል እንደሆነ ነግራው ስልኳን ትሰጠዋለች። ኦዚም ቤቱ ሆኖ እንዴት ኢዚ በሱ ልትማረክ እንደቻለች ግራ እየገባው ስለ እሷ ለማወቅ የማህበራዊ ሚዲያ ገጿን ሲከፍተው በፎቶዎቿ የሀብታም ልጅ እንደሆነች ይረዳል። እናቱና ቹኒም ይህ እድል ፈጽሞ እንዳያመልጠው ሲነግሩት ኦዚ ግን ትንሽ እያመነታ ሳለ እናቱ ስልኩን ተቀብለው እንድታገኘው ለኢዚ ቴክስት ታደርግላታለች። በቀጣዩ ቀንም ኢዚ በመስተንግዶ የምትሰራበት ካፌ ይቀጣጠራሉ። ከመግባቱ በፊትም ጓደኛው ቹኒ ሴት ልጅ በየደቂቃው በጣም የሚያደንቃት ወንድ እንደምትወድና በየአረፍተ ነገሩ መጨረሻ ታምሪያለሽ በላት ይለዋል። ቹኒም ከቦክስ ልምምዱና ከስራዎች ስለ ሴት የሚያውቀው ነገር ስላልነበር የቹኒም ምክር ይዞ ይገባል። ተቀምጠው እያወሩ ኦዚ በተባለው መሰረት ስለ ቁንጅናዋና አቋሟ እያወራ ኢዚ ምቾት ይነሳታል። ኢዚም ከልክ ያለፈ አድናቆቱ ብዙ የተመቻት አትመስልም። በዛን ሰዓትም ቤተሰቦቿ መጥተው እንዴት መስተንግዶ ልትሰራ እንደቻለች እናቷ ስትቆጣ፣ አባቷ ደግሞ ኦዚን እያየ ከዚህ የድሃ ልጅ ጋር ምን እንደምትሰራ ይጠይቃታል። ኦዚም በአባቷ ስድብ ተናዶ ይወጣል። ኢዚም የራሷን ህይወት መኖር እንደምትፈልግ ነግራቸው ጥላቸው ወደ ኦዚ ትሄዳለች። ሁለቱም አብረው የኦዚን አያት ከእስር ቤት ለመቀበል ወደዛው ይሄዳሉ። የኦዚ አያት ግዴለሽና አስቸጋሪ የሚባል አይነት ሰው ነው። ኦዚም ቅድም በኢዚ አባት አሁን ደግሞ በአያቱ ነገር በጣም ይበሳጭና እውነቱን አምኖ ለገንዘብ እንደቀረባት ነግሯት ሁለተኛ እንዳታገኘው ያስጠነቅቃታል። ነገር ግን ኢዚ እንዲሁ በቀላሉ ተስፋ የምትቆርጥ አልነበረችም። ድጋሚ ለማግኘት ቀጠሮ ታስሰዋለች። ማታ ላይም ተገናኝተው ሲያወሩ ኢዚ ገንዘቡን አጥብቆ የሚፈልግበት ምክንያት ለዛ ለቦክስ ውድድር እንደሆነ ትረዳለች። ኢዚም ገንዘቡን የምትሰጠው ከቤተሰቦቿ ጋር የውሸት ፍቅረኛዋ እንደሆነና አስቸጋሪ ባህሪ ካሳያቸው እንደሆነ ስትነግረው ኦዚም ለገንዘቡ ሲል ይስማማል። በነጋታውም የስዕል ኤግዚቢት ጋር ይገናኛሉ። ኦዚም እንደተባለው ልቅ የሆነ ባህሪ ለቤተሰቦቿ ማሳየት ይጀምራል። እናትና አባቷ ብቻቸውን ሆኖ ሲወያዩ አባቷ ባህሪዋ ከወጣትነት ጋር በማያያዝ እድሜዋ ነው ብሎ ሲያልፈው
እናቷ ግን ይህ ባህሪ ተቀባይነት የሌለውና መጥፎ ልጅ ጋር እንደገጠመች ትናገራለች። ኢዚም በድጋሚ የኦዚን አያት ካለበት ለማምጣት አብራቸው ትሄዳለች። አሁን ላይ አያቱ ወጣቶች በሚዝናኑበት ቦታ ነበር ያገኙትና ሊወስዱት ሲሞክሩ እምቢ ብሏቸው የሙዚቃ ውድድር መድረክ ላይ ይወጣል። በመጀመሪያ ኦዚ ሊያስቆመው ቢፈልግም ቆይቶ ግን ነገሮችን ዝም ብሎ ማየትን ይመርጣል። አያቱም የሚገርም የራፕ ሙዚቃ ችሎታውን ያሳያቸዋል። ከመድረኩ በኋላ ኢዚ የሚገርም አያት እንዳለው ለኦዚ ትነግረዋለች። በመሀልም ትንሽ ካወሩ በኋላ ኦዚ አሁን ላይ ገንዘቡ እንደሚያስፈልገውና በተቻለ አቅም በፍጥነት እንድትሰጠው ሲጠይቃት ኢዚም ቤተሰቦቿ የባንክ አካውንቷን እንዳይንቀሳቀስ ስላደረጉት ገንዘቡን ማግኘት እንደማትችልና እሱ ግን የውሸት ማስመሰሉን ከቀጠለ በቅርቡ ቤተሰቦቿ ገንዘቡን እንደሚሰጧት ስትነግረው ኦዚም ነገሩን ለማፍጠን ቤተሰቦቿ ሲመጡ ጠብቀው መሳሳም ይጀምራሉ። ይህን የተመለከተው የኢዚ አባት በጣም ይበሳጫል። ከዛም አልፎ ልጁን በጥፊ ይመታታል። ኢዚም ተናዳ አባቷ የምትፈልገውን ውሳኔ እንዳትወስን እንቅፋት እንደሆነባትና ከዛሬ ጀምሮ ኑሮዋን በኦዚ ቤት እንደምታደርግ ነግራው ትሄዳለች። ኦዚም አማራጭ ስለሌለው ወደ ቤቱ ይዟት ይሄዳል። ኢዚም ቤት እንደገባች ክላውዲያን በፈገግታ ሰላም ትላታለች። ክላውዲያ ግን በመምጣቷ ብዙ ደስተኛ አልነበረችም። ኦዚም ነገሩን ለማቅለል ሙያውን መቅመስ እንደሚፈልግ ሲነግራት እሷም ቤት ያፈራውን ትንሽ ነገር ተጠቅማ አሪፍ ምግብን ታዘጋጃለች። ሁሉም ምግቧን ያደንቁላታል። ኢዚም በዚህ በጣም ደስ ይላታል። ለተከታታይ ቀናትም ኦዚ ቦክስ መለማመጃ ኢዚን ይዟት ይሄዳል። ግንኙነታቸውም እየጠነከረ ይመጣል። ታዲያ አንድ ቀን እናቱ ክላውዲያ መጣ እሷ ሌላ ስራ ስላለባት የእሷን ስራ እንዲሸፍንላት ነግራው ትሄዳለች። ኦዚ ምንም እንኳን ልምምዱ ላይ ማተኮር ቢኖርበትም ስራው ስለሚቀድም ወደዛው ይሄዳል። እየሰራ ሳለም አያቱ መጥቶ የሙዚቃ ውል እንዳቀረቡለትና ስራ እንዳገኘ ይነግረዋል። ደስታቸውንም ለማክበር ከቹኒና ኢዚ ጋር አብረው ወጣ ብለው ይዝናናሉ። አንድ ጥግ ላይም ሆነው ኢዚ ጊዜ ማባከኑን ትቶ የቦክስ ልምምዱ እንዲያተኩር በድጋሚ እየነገረችው ሳለ የኦዚ ስሜት ከአልኮሉ ጋር ተደማምሮ ኢዚን እንዲስማት ያደርገዋል። ምንም እንኳ ባላቸው የኑሮ ደረጃ ልዩነት ፍቅራቸው አጭር ተጓዥ መሆኑን ቢያውቅም ጊዜውን ለመጠቀም ብቻ ያስባል። ቤታቸው ተመልሰው አሁንም እየጠጡ ሲያወሩ ኢዚ ግን ብዙ መጠጥ ስላለመደች ትታመማለች። ኦዚም እንደተዳከመች ስለገባው ተንከባክቦ ያስተኛታል። በጠዋቱ ቀስቅሷት ቤተሰቦቿ በር ላይ እንደሆኑ ይነግሯታል። ኢዚም ወጣት አናግራቸዋለች። እናቷም የትምህርት ቤቷን ወጪ እንደምትሸፍንላት ይህን የምታደርግላት ግን ከኦዚ ጋር የጀመረችውን ነገር ካቆመች ብቻ እንደሆነ ታስጠነቅቃታለች። ኢዚም በዚህ በጣም ትከፋለች። ቁርስም እየበሉ እቅዳቸውን እንደሰራ ነግረው ገንዘቡን ትሰጠዋለች። ኦዚ ምንም እንኳ ቢወዳትም ዝምታን በመምረጥ እንዳልከፋው ያስመስላል። ጊዜያቶች ሲያልፉም ኦዚ ቦክስ ልምምዱ ጋር ማተኮር ያቅተዋል። ማታ ላይም እንቅልፍ ማግኘት እየከበደው ይመጣል። በሌላ በኩል ኢዚ የትምህርት ቤቷን ማመልከቻ እያስገባች ድንገት ኦዚ ትዝ ይላታል። ለጓደኛዋም ያለውን ነገር ታስረዳታለች። የኦዚ ቤት ቅንጡ ባይሆንም እናቱ ባትወዳትም ኦዚ ግን እንደናፈቃት ስትነግራት ካሚላ ይህ ጊዜያዊ ስሜት እንደሆነና እንደምትረሳው ትነግራታለች። በቀጣዩ ቀን ኦዚ ድጋሚ ትኩረቱን ሲያጣ አሰልጣኙ ቦክሲንግ ሙሉ ትኩረት እንደሚፈልግና የሚያስጨንቀውን ነገር እንዲፈታ ይነግረዋል። ኦዚም ከኢዚ ጋር ያላቸውን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ወደ ቤቷ ሂዶ ያገኛታል። እናም የሰጠችውን ገንዘብ መልሶላት የሀብታም ሐዘንተኛ ሰውን በገንዘብ የምትገዛ ሴት እንደሆነችና ሌሎች ከልቡ ያልሆኑ ቃላቶችን እንዲቆርጥለት ብቻ ብሎ ይነግራታል። ይህን ንግግራቸውን ከውስጥ ሆኖ ቤተሰቦቿ እያዳመጡ እንደሆነ ኢዚ ስታቅ ወደ እነሱ ሂዳ ድሃ ልጅ ማፍቀር ወንጀል እንደሆነ እናቷን ትጠይቃታለች። ምክንያቱም የኢዚ አባት ከሀብታም ቤተሰብ የመጣ ሀብታም ቢሆንም እናቷ ግን ድሃ እንደነበረችና ከሀብታም ዘር እንደመጣች በማስመሰል ስሟን እንደቀየረች እንደምታቅ ነግራት ትሄዳለች። የኢዚም ንዴት ሲበርድ እናቷ ህይወቷን ስለተቆጣጠረችው ይቅርታ ጠይቃት ደስተኛ የሚያደርጋት ሰው ጋር የመኖር መብቱ እንዳላት እየነገረቻት ሳለ በስልኳ ሰክራ ስታወራ የተቀረጸ ቪዲዮ እንደተለቀቀባትና ይህን የሚያደርገው ኦዚ እንደሆነ ትረዳለች። እሷም ተናዳ የኦዚ የቦክስ ውድድር እንዳይካሄድ ለኤጀንሲው ገንዘብ ትከፍላለች። በቀጣዩ ቀን ኦዚ ስራው ቦታ ሂዶ ለውድድሩ እንዳይካሄድ የከፈለችውን ገንዘብ እንድታወጣ እየነገራት በመሃላቸው ትልቅ ጭቅጭቅ ይፈጠራል። እየተጣሉም ሳለ ኦዚ ከቹኒ አያቱ ከሰው ጋር እየተጣላ ስለሆነ ወደዛ ቦታ እንዲሄድ በስልክ ይነግረዋል። ኦዚም የራሱን መኪና ስላልያዘ የግድ በኢዚ መኪና መሄድ ነበረበት። ሁለቱም አብረው ሄደው አያቱን ከግጭቱ ያወጡታል። ካፌ ውስጥም ሶስቱም አብረው እያወሩ ኦዚ ላደረገው ነገር ይቅርታ ይጠይቃታል። እናም የተናገራት ቃላቶች በሙሉ ከልቡ ሳይሆኑ ስለወደዳት ብቻ ድጋሚ እንዳያገኛት የተጠቀመው አማራጭ እንደሆነ ሲነግራት ኢዚም ባላት ነገሮች ተደስታ ልትስመው ስትል እንደማይመጥናት ነግሯት ይሄዳል። ኢዚም ከሀብታሞቿ ጓደኞቿ ጋር ሆነ ስታወራ የእነሱ ወሬ ከገንዘብና ከሀብት ውጭ ሌላ ነገር ስለሌለው
ወሬያቸው እየደበራት ይመጣል። በሌላ በኩል ክላውዲያ አሁንም ሌላ የሷን ስራ እንዲሰራላት ስነግረው ኦዚ የቦክስ ልምምድ እንዳለበት ነግሯት ይሄዳል። ከትንሽ ጊዜ በኋላም ኦዚ ለውድድር ይበቃል። ኢዚም ውድድሩ ጋር ትገኛለች። ከውድድሩ በኋላም ኢዚ እንደምትወደውና አሁን ላይ ያ የፈለገችው ትምህርት ቤት እንኳን ብዙ እንደማያጓጓትና ምኞቷ እዚሁ ትንሽዬ ሬስቶራንት ከፍታ እሱ ጋር አሪፍ ህይወት መኖር እንደሆነ ነግራው ፊልሙ ሁለቱ አብረው ሲሳሳሙ ያልቃል። አንዳንዴ ራሳችንን አስቀድመን ግባችን ላይ ማተኮር እንዳለብንና ከገንዘብ በላይ የኛ የምንለውን የህይወት መስመር ራሳችን መምረጥ እንዳለብን የሚያሳይ አሪፍ ፊልም ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።